የተወለድኩት በ1942 ዓመተ ምህረት ሀረር ውስጥ ነው። ወይም ደግሞ ልዩ ስሙ ቀርሳ የሚባል ወረዳ እና እይታዬን ያጣሁት የ6 ወይም 7 ዓመት ሲሆነኝ ነው። በአጋጣሚ ትንሽ አይኔን ሲያመኝ ድሮ ጊዜ ያው ሕክምናም በቅርብ ስለሌለ ቅጠላቅጠሎችን እየጨመቁ አይኔ ውስጥ ይጨምሩ ስለነበር በዛ ምክንያት እይታዬን እንደገና የማግኘት ነገር አልተቻለም። ከእይታዬ ማጣት በኋላ ወደ አዲስ አበባ እንቅስቃሴ ያደረግን። በ1956 ይህ አዲስ አበባ ላይ የነበረው የዓይነ ስውራን ትምህርት ቤት ተዘግቶ ሰበታ ላይ ተከፈተ። እኔም ደግሞ ወደ ሰበታ ሄጄ በ56 ዓመተ ምህረት 7ኛ 57 ደግሞ 8ኛ ክፍሌን ጨረስኩኝ። አሁን እንግዲህ 56 እና 57ን ከአይናሞች ጋር ነው መማር የነበረው። የዓይነ ስውራን ትምህርት ቤት ከ1 እስከ 6 ብቻ ነው ያለው። ከዛ በኋላ እንግዲህ ከአይናሞች ጋር አሁንም ከ9 እስከ 12 የተማርኩት አዲስ አበባ ቀበና ጋር በሚገኘው የዛን ጊዜ ቀዳማዊ ሥላሴ አንደኛ ደረጃ ይባላል በስም ወይም ደግሞ ኮከበ ጽባህ ትምህርት ቤት ከ9 እስከ 12 ተምሬ በ1961 ዓመተ ምህረት 12ኛ ክፍልን ለመጨረስ ችያለሁ። በዛን ዘመን ብዙ ተማሪ አያልፍም። አሁን እኔ ባለፍኩበት ዘመን ለፈተና የተቀመጡ ተማሪዎች ቁጥር 12000 ነው። ከ12000 ያለፈን 1500 ነው። እኔ በመማርበት በኮከበ ጽባህ ደግሞ ጥሩ ውጤት ያመጣን ልጆች 19 ወይም 20 እናያለን እና በማለፌ በጥሩ ውጤት በማለፌ ያ ብዙ ህብረተሰብ ክፍል ይደነቃል። የዛን ጊዜ ያው ጃንሆይ ግን ያው ደስ ብሏቸው በፊታቸው በመቅረቤ አድናቆታቸውን ገልጸዋል። ኢትዮጵያ ውስጥ በዛም በነበረው ዘመን ትምህርትን መማር ለዓይነ ስውር በጣም ከባድ ነው። ብዙ ተግዳሮቶች አሉ። የሚያነብ ሰው ያስፈልጋል። አስተማሪዎች ለዓይነ ስውራን ልዩ እንክብካቤ አያደርጉም። ብላክቦርድ ላይ ነው የሚጻፈው። አይናሞች ጓደኞቼ የሚጽፉትን ወደ ብሬል ለእኔ ያነቡልኛል። ያንን ኖት እያነበብኩ ከቀሩት አይናሞች ጋር ያው እኩል ውጤት በማምጣት የማለፍ ግዴታ አለ። በተለይ ዩኒቨርሲቲ ላይ ስማር አንዳንድ አስተማሪዎችም ዓይነ ስውሩን እንዴት ይማራሉ እያሉ ጫናም ለማድረግ የሚሞክሩም ነበሩ። አስተማሪዎች በዛን ዘመን እንደነሱ በጎ አመለካከት ነው እርማቱም ሚዛኑም ይካሄድ የነበረው። አስተማሪዎች በኩል ተግዳሮት አለ። ትምህርት ቤት በኩል፣ ከጎረቤት በኩል፣ ከክፍል ጓደኞች በኩል ብዙ ሰልፍ አለ። እነዛን ሁሉ ግን ማለፍ የምንችለው ትዕግስት አድርገን ዓላማ ሲኖር ነው። ስለዚህ ዓላማ ይዞ የመውጣት ነገር ተስፋ ያለመቁረጥ ትልቅ ቦታ ላይ ሊያደርስ ይችላል ብዬ አስባለሁ።